ያለ አማራ ኢትዮጵያ ብትቀጥል ባትቀጥል ምን አገባን? ህዝባችን ከሌለ ኢትዮጵያ ብትኖር ባትኖር ምን ይረባናል? ኢትዮጵያን የምናድነው ህዝባችንን ስናድን ነው። አማራ ያለ አማራ ናሽናሊዝም መዳን አይችልም። ባይዘው በምንም ነገር ልትታደጉት አትችሉ። የአማራ ሊቃ አማራ ሆኖ ካልቆመ በስተቀር በሌላ በምንም መንገድ ሊድን አይችልም። So it is a survival prerequisite ነው። አማራ እንዲኖር በጣም አስፈላጊው ነገር አማራነትን ማወቅ። So it's not about saving the nation, it's not የአማራ ፕራየር እንትን አይደለም ሀገሪቱን ማስቀጠል። እንዴ ያለ ህዝብ እኮ ነው የሚቀጥለው። ከሌለ ማን ነው የሚቀጥለው? ምንድነው ሀገር? ኢትዮጵያ የስቴት ኮንቲኒቲ ጉዳይ እኮ በጣም ሰከንደሪ እኮ ነው። ባይዘው ለአማራ ሊቃል በድፍረት የምነግራችሁ ነገር ማለት የስቴት ኮንቲኒቲ ጉዳይ በጣም ኤሌመንተሪ ነው። የአማራ ህዝብ ህልውና የህዝባችን መቀጠል ነው። በጣም ኢምፖርታንት ትልቁ ጠቃሚው ነገር እሱ። ያለ አማራ ኢትዮጵያ ብትቀጥል ባትቀጥል ምን አገባን? ህዝባችን ከሌለ ኢትዮጵያ ብትኖር ባትኖር ምን ይረባናል? ኢትዮጵያን የምናድነው ህዝባችንን ስናድን ነው። ህዝብን ሳታድን ኢትዮጵያን ታድናለህ እንዴ? ጂኦግራፊውን ነው የምታድነው ወይስ ተራራውን ነው የምታድነው? ህዝቡ ከሌለ በኋላ ሀገርን ማንም እንደሚወስደው የአህያና የግመል መጠጫ እንደሚሆን እናውቃለን አይደለም? ከብዙ ሀገራት ህዝብ የሌለው ሀገር ምን ይባላል? ኦና ሆነ ይባላል። ህዝብ የሌለው ቤት ምን ይባላል? ባዶ ሆነ ይባላል። ትውስታ የለውም፣ ትዝታ የለውም። ሀገር ህዝብ ነው። ሀገር ሰው ነው። አንድ ሲምፕል ነገር ልንገራችሁ። ኤርትራን ይዘህ ህዋትን ይዘህ ሱዳን ይዘህ ግብፅን ይዘህ ቤንሻንጉል ጉሙዝ ያለውን ኃይል ይዘህ ስትመጣ ኢትዮጵያን የመፍረስ አደጋ እያመጣባት ነው። እኔ አልፈርድም። ባይዘው ኢትዮጵያን በጋራ ሆኖ ቢወጉ አልፈርድባቸውም ከዚህ በኋላ ቢካዝ ለማዳን ነው ራሳቸውን። ማንም ሀገሩ እንዲፈርስ የሚፈልግ ሰው የለም። ማንም የመንን ማንም ሊቢያ መሆን የሚፈልግ የለም። ኦኬ። ስለዚህ በተቻለ መጠን ህዝቡ አብይን ይደግፈዋል። አብይ የህዝቡን ድጋፍ ካገኘ በኋላ ይጫወትብሃል። አትችለውም። የህዝብ ድጋፍ አለመኖር ነው እንድናዳክሙ የጠቀም። ስለዚህ ህዋትም ወደ አዲስ አበባ እንደማትመጣ ቅድም አስቀምጨዋለሁ። ኤርትራም ከአስመራ ተነስታ 1500 ኪሎ ሜትር ልትመጣ አትችልም። ስለዚህ ብቻህን የፖለቲካውን አበላሽተህ ለአብይ ሰጥተዋል። አብይ ይቀጠቅጣል። ልክ ትናንት ጎንደር እንደተከሰተው ተመቻችተህ ቁጭ ብለሃል። ትርፍ የሌለው ማለት። ስለዚህ ፖለቲካው ለማስተካከል የግድ አፋብን መፍረስ አለበት። እኛ ዴይ ዋን ነው አፋብን ይፍረስ ያለው። ፋኖች ሪል ፋኖች ደፍራችሁ ለመንግስት እጃችሁ ምናምን እንዳትሰጡ፣ ትርጉም የለውም። ሬሌቫንት ለፍታችሁ ወንድሞቻችሁ ሞተው ምን ብለው ለመንግስት እጅ ብትሰጡ ኪሳራ ነው። ራስን ያዳንከው እንጂ አማራን ህዝብ ትግልንም አላዳንክም። አፋብን አፍርሱና አማራዊ ነገር ለመፍጠር ሞክሩ። ኢፍኖት አፋብን አሁን በፖለቲካ ልታፈርሰው ትችላለህ። አሁን በተቃውሞ ልታፈርሰው ትችላለህ። አፋብን አፍርሳችሁ ትክክለኛ አማራ አደረጃጀት ማትፈጥሩ ከሆነ አፋብን የሚፈርሰው በጥይት ነው፣ በድሮን ነው። አመራሮች ይሞታሉ፣ ብዙ አመራሮች ይበታተናሉ። ኦኬ። ስለዚህ መጨረሻ ከአማራ ህዝብ ተጣልተ ፖለቲካም ተበላሽቶ ኤቭሪቲንግ አደጋ ላይ ትሆንና መጨረሻ አማራ ህዝብ በአደባባይ ልትጥለው ልትሄድ ትችላለህ። ለእናንተም አይሆኑ፣ ለህዝቡም አይሆኑ። ህዝቡ መኖር ስላለበት መቀጠል ስላለበት የራሱን ህዝባዊ ጥቅሙን ያስቀድማል፣ ካልኩሌት ያደርጋል። መታሰሱ ከሆነ በትግራይ ጦርነት የአማራ ህዝብ ከአብይ ጋር እየታገለ ነበር። ትዝ የሚላችሁ ከሆነ ሰልፍ እየወጣ ምናምን ነበር። ልክ የትግራይ ጦርነት ሲመጣ ግን ካልኩሌት አደረገ። ቲፒኤልኤፍ አዲስ አበባ መታ አገሪቷን ታፍርሰው ወይስ ለጊዜው ከአብይ ጋር ተሰልፈን ከቲፒኤልኤፍ ጋር እንዋጋ ብሎ ህዝቡ ካልኩሌሽኑን ሰርቶ አዋጪ ባለው ከብልጽግና ጋር ተሰልፌ ህዋትን ልምታ በሚለው አሰላለፍ ውስጥ ገብቶ ጁንታ እያለ እያሳደደ ህዋትን መጥቶ ህዝብ ነዋ፣ መኖር አለበት፣ መብላት መጠጣት አለበት፣ ልጅ አለው፣ ቤተሰብ አለው። ኦኬ ሶ
ህዝብ መጨረሻ ላይ ለመኖር ሲል እናንተ ገንዘብ ለማግኘት ስትል የካዳችሁት ህዝብ ለመኖር ሲል ይክዳችኋል። አላውቃችሁም ይላል። ልክ ኢየሱስን ጴጥሮስ አላቀህም እንዳለው አላቀህም እኔ አልፈርድበት። ቢኮዝ እናንተ ከአርሚ ሰባ ጋር ሄዳችሁ እንጀራ የምትበሉ ከሆነ ከገዳዮቻችን ከዋቶች ጋር ሄዳችሁ እንጀራ የምትበሉ ከሆነ ህዝባችን አቢዙ የምታደርጉ ከሆነ ህዝቡን ክዶህ ህዝቡ እየጠቆመ ቢያስመታ አሁን ወሎ ላይም ጠቁሞ አስከብቧል ይባላል። ህዝቡ ጎንደርም ህዝቡም አለበት ነው የሚባለው። እንዴት እንፍረድበት? ኦኬ እንዴት እንፍረድበት? ስለዚህ የተቀራችሁ ፋኖች ፈራ ተባ አትበሉ፣ አትጨነቁ። በቃ ፊት ለፊት ሰብራችሁት ውጡ። ይሄ ድርጅት የአማራ ህዝብ አደጋ ነው፣ ለህዝባችን መታገል እንፈልጋለን፣ ከህወሓት ጋር አንሰራም። ልክ እንትና እንዳሉት ማለት ነው አርበኛ መሳፍንት ፊት ለፊት አርበኛ መሳፍንት ነገ ብዙ ነገር ሊሆኑ ይችላሉ። ግን ፊት ለፊት ምናል እኔ የለሁበት። ቢያንስ አርበኛ መሳፍንት የአማራ ጠላትነት ተብሎ አይመዘገብም። አደጋውም እሳቱም እሱን አይበላም፣ ሰርቫይቭ ያደርጋል። እኔ ይሄን ነገር አላቀውም። ይሄ ኩታራ የደገሰው ሊስትሮ ደግሞ ደስ ብሎኛል። ሊስትሮና መምህር የደገሰው ባይዘው ያለውበትም በቃ ሄዜት እጁን ታጥቦ ወጥቷል። ለመንግስት እጅ ሰጥቷል አልሰጠም። ባይዘው ግን ራሱን አወጣ። ተከተሉ። ባይዘው ትልቅ ሰው ምንም ቢሆን እኛ በብዙ አስቀይሞናል። አርበኛ መሳፍንት በጋሽ አሰግድ ጉዳይ በውባንታ ባተ ምናምን ያንን ያስቀየመንን በሚክስ መልኩ ግን አማራን ህዝብ መጨረሻ ላይ አልሸጠውም ብሎ ጠፍ ብሎ ወጥቷል። ጋምቤላ ላይ ያለው ሁኔታ ዛሬ ቃለ መጠየቅ እያደረኩ ነበር። ጋምቤላ ላይ የነበረው ሰሞኑን ሁኔታ ወታደራዊ ኃይሎቹን ወደ ጋምቤላ እያስገባ ነው ያለው። ምክንያቱም የጋምቤላ ሁኔታ የጸጥታ ሁኔታ ኖት ኦንሊ ጋምቤላ ከተማ ሙሉ ጋምቤላ ክልሉ ያለበትን ሁኔታ ስናነሳ ነበር የነበረው። አልፈን ቤኒሻንጉል ጉሙዝ ኦልሞስት የጦርነቱ ቲያትር ዋነኛ ማዕከል ሆኗል። በነገራችን ላይ ቤኒሻንጉል ጉሙዝ ኢትስ ዘ ኤፒሴንተር ኦፍ ዘ ኢትዮጵያን ዋር። አሁን ያለው የሲቪል ዋሩ በሰሜን የታወጀው ጦርነት ምዕራብ ገብቷል ሲባል ብልጽግና ኮማንድ ሴንተሩን ወደዛ ወደ ለቀምት ከተማ እንዲያሸጋግር እስኪገደድ ድረስ ማለት ነው። ብልጽግና በምስራቅ ብልጽግና በደቡብ እና በሌሎች አካባቢዎች ላይ ወታደራዊ ሴንተሮችን እየከፈተ መሄድበት ጊዜ ቅርብ ነው። ለምን? ሀገሪቷ የገጠማትን ፈተና በትክክል አይቶ እልባት ከማምጣት ይልቅ ከራሱ ጋር ምርጫ መርጦ ከራሱ ጋር ብሔራዊ ምክክር እያደረገ ነው ያለው። ለጄኒውን የሆነ ኢትዮጵያ ውስጥ ተጨባጭ የሆነ ሰላም እንዲመጣ፣ ለኢትዮጵያ ህዝብ ረፍት እንዲመጣ፣ ኢትዮጵያ ውስጥ በእውነት ሁሉንም ያካተተ የፖለቲካዊ መፍትሄዎችን ሀገሪቷ አሟጣ እንድትጠቀም እድል የነፈገ ስብስብ ስለሆነ በየአካባቢው የሚፈነዳው ጦርነት እና የብልጽግና የፖለቲካል መበስበስ የፖለቲካል ዴካደንስ ውጤት ነው። መፍረክረክ ነው የገጠመው፣ መፍረስ ነው የገጠመው። ወታደሩ ተቋማቱ ትላንትና አለምሸት በቀደም ከትላንት ወዲያ ተቋማቶቹን ጭምር እያወደመብን ነው አይደለም የሚለው። ፖለቲካሊ ብቻ አይደለም፣ አስተዳደሩ ብቻ አይደለም፣ ገቨርነንስ ብቻ አይደለም የቸገረን ነው የሚለው። ኦኬ ገቨርነንስ ብቻ አይደለም የቸገረን። ለምሳሌ አማራ ክልልን ፉሊ ኮንትሮል አድርገህ አድሚኒስትሬሽኑን ዘርግተህ ተቋማትንና መሰረታዊ የሆኑ መንግስታዊ አገልግሎቶችን ለመስጠት የሚያስችል በመሰረቱ ግብር የመሰብሰብ ነው እንጂ ሌላ አገልግሎት ለህዝብ መስጠት ፍላጎት የላቸውም። ግን ግብርም ለመሰብሰብ የሚያስችል እና ተቋማዊ ኮንትሮል ወታደራቸውን አስምተው ወታደር በነገራችን ላይ ኢትዮጵያ ውስጥ ባለፉት በርካታ ዓመታት የወታደር ሚና መንግስት እና ለመንግስት ግብር ማሰብሰብ፣ ከዛ ውጭ የኢትዮጵያን ህዝብ መሰረታዊ ለሰላምና ደህንነት ፍላጎት ማስጠበቅ አይደለም። ወታደሮቻቸውን ተጠቅመው ታክስን ታፕ ማድረግ፣ መሰብሰብ፣ ግብርን መሰብሰብ፣ አገልግሎት እንኳን መስጠት ባይችሉ፣ ስለዚህ መሰረታዊ የሆነ መንግስታዊ አስተዳደርን በየአካባቢው ላይ ከማጽናት እንግዲህ በዋናነት እሱን አለመቻላችን ብቻ ሳይሆን ጦርነቱ ሁሉ ተቋማቶቻችንንም ጭምር ኢሮድ እያደረገ ነው የሚለው አይደለም አለምሸት። እያፈረሰብን ነው የሚለው። ማነው እየፈረሰ ያለው? ተቋማቱ እነማን ናቸው? የጸጥታ ተቋማቱ። ለዚህም እኮ ነው ሚሊሻ፣ አድማ ብተና፣ ኮሬ ነገኛ፣ ፈራረጴ ሎላ ምናምን እያለ የሚያደራጀው እኮ ተቋም ፈርሶበት እኮ ነው። ሽንፈት እኮ ነው፣ ፖለቲካዊ ሽንፈት በቀጥታ በቀደም እንዳልኩት ወደ ምን ሽንፈት ይቀየራል? ወደ ተቋማዊ ሽንፈት። ተቋማዊ ሽንፈት በምን ይገለጻል? ፖለቲካዊ ብቻ አይደለም የሚሸነፈው። ተቋማት ፋንክሽን ማድረግ አይችሉም። ፋንክሽናል ፓራሊሲስ ይገጥማቸዋል። ከዛስ ኦልተርኔቲቭ ኢንስቲትዩሽን ታቋቁማለህ ኮፕ አፕ ለማድረግ።
ከችግሩ ጋር እንትን ለማድረግ ችግሩን ለመቋቋም ያስችለኛል የምትላቸውን ማለት ነው። ሶ ሚሊሻ አሁን ምርኩዝ ነው፣ የእንጨት ምርኩዝ ነው። ሶ ሚሊሻው ከማን ነው የወጣው? ከማህበረሰቡ። የማህበረሰቡ ምሬት ሰለባ ነው። ሶ ሚሊሻ ሲያደራጅ ደግሞ አጠቃላይ የሀገሪቱን ማክሮ ኢኮኖሚ በሉት፣ የሀገሪቱን ሰላም በሉት እና መንግስታዊ ቁጥጥርን በሉት አብዛኛው ነገር በአገዛዙ እጅ እንዳይሆን እያደረገው ኮምፕሊትሊ ኮላፕስን እያስከተለ እንደሚሄድ በግልጽ ነው። ዘርፈ ብዙ አንዱን ለማከም የሚሄዱበት ርቀት በጣም በርካታ ስብራትን እየወለደ ዛሬ ያሉበት ደረጃ ላይ ደርሰዋል። አሁን የፋኖን ድል ምርኮኛ ምናምን በተመለከተ ዘገባ ማድረስ ሳይሆን ጂኦግራፊካሊ በምን ፍጥነት ጦርነቱ እየተስፋፋ ነው የሚለውን እንደው መናገር ብቻ ነው አሁን አዋጭ እየሆነ የመጣ ይመስለኛል። ስለዚህ ትናንት ደብረታቦርና ጋይንት ላይ ይዋጋለሁ ሲል የነበረ አገዛዝ፣ ህግ አስከብራለሁ ትጥቅ አስፈታለሁ ሲል የነበረ አገዛዝ ዛሬ ቤኒሻንጉል ላይ እየተዋጋ ነው ማለት ምን ማለት ነው? ትግራይ ላይ ነው የሀገሪቱ የህግ ጥሰት መሰረት እያለ የሚፎክር አገዛዝ ዛሬ አዲስ አበባ ዙሪያ ላይ ውጊያ ያደርጋል። አዳማ ከተማ ላይ ስብሰባ ማድረግ የማይችልበት ደረጃ ላይ፣ ናዝሬትና ዙሪያው ላይ ስብሰባ ማድረግ የማይችልበት ደረጃ ላይ እየደረሰ መጣ። በቅርብ ጊዜያቶች ውስጥ የኤርፖርት ግንባታው ተስተጓጎለ ሲባል ደግሞ ልንሰማ እንችላለን ማለት ነው። በያዘው ሀገርን የመቅደድ ፖሊሲው መሰረት በየዕለቱ እያስገኘ ያለው ውጤት እንደዚህ አይነት ቀውስን እየወለደ ስለምንመለከት ማለት ነው።